ዳን አንድ ሆኖ ራሱን መጠበቅና መከላከል በሺ በሚሊዮን የሚቆጠሩ ሰዎች ሀገራቸውን ጥለው እየተፈናቀሉ ዝምታ መግለጫ መፍትሄ ነው ብዬ አላምን ማለት ነው። ስለዚህ ከዚህ የተነሳ መግለጫ ብቻውን መፍትሄ አይደለም። መሞት ካለብን አብረን መሞት ሁሉ አለብን። መሰደድ ካለብንም አብረን መሰደድ አለብን። ምክንያቱም መቅረት ብቻ ሳይሆን ማርፈድም ዋጋ ያስከፍላል። መቅረት ብቻ አይደለም ማርፈድ በጣም ዋጋ ያስከፍላል። በህይወት ላይ ማርፈድ ዋጋ ካስከፈለ አሁን እየሞትን ያለ ነው። መሞታችን ደግሞ ከዚህ በላይ ዋጋ ሊያስከፍለን ይችላል። ምናልባት ይሄ ምእመን በሃይማኖቱ ያልጠነከረ ሊሆን ይችላል። ለሃይማኖቴ የማይጮህልኝ ሰው የሚከተል ምእመን ሊኖር ይችላል። ዛሬ ዝም ካሉን ነገ ምን ሊሆን ይችላል እጣችን የሚል ምእመን ስለሚፈጠር፣ ስለዚህ ሁላችን ምንድን መደረግ አለበት ማለት ነው? ከመግለጫ ባሻገር ስራን ይጠይቀናል። ስራው ደግሞ ምን መደረግ አለበት ከተባለ እንደ ቤተክርስቲያን እንደ አባቶቻችን መስራት ይጠይቀናል። እንደ አባቶቻችን መዋቅር አለ። እንደ ቤተክርስቲያን ዘመነ ቆስጠንጢኖስን ማየት እንችላለን። ስለዚህ እንደዛ ያለ መዋቅር ከዛ ምእመኑ ደግሞ ራሱን የመጠበቅ ስራ እንዲሰራ ማድረግ ግዴታ ይጠበቅበታል። ምክንያቱም ነገ ሞትን አሁን እኮ ሞትን ለምደነዋል። መሞት አሁን አዲስ ስንት ሰው ነው የሞተ ነው ጥያቄው። ስንት ሰው ነው የሞተ ነው እንጂ ማን ነው የሞተ በምን ምክንያት ነው የሞቱት በሃይማኖታቸው ነው የሚል የለም። ስንት ሰው ነው የሞተ ለመግለጫ ያ መግለጫው በራሱ የገቢ ቢዝነስ ማሰባሰቢያ ሆኗል። አሁን የሰው ሞት አንድ ሰው ቪዲዮ ሰርቶ በዚያ ሰው ሞት ይቅርታ ይሄን ስል ቪዲዮ የምትሰሩትን አይደለም እየወከለ ያለው ያንን ዜና በማናፈስ ወይንም ያንን መግለጫ በማንበብ ገቢ ማሰባሰብ እንደመሆን እየተቆጠረብን ያለ ነው። ስለዚህ እንደ ሞት መግለጫ ብቻ ሳይሆን የሚያስፈልገን ስራ ያስፈልገናል። ስራ ደግሞ ሲያስፈልገን ቤተክርስቲያን ውስጥ ያሉት ሰዎችን ብቻ ሳይሆን የሚወክለው ማለት ኃላፊዎችን ብቻ ሳይሆን የሚወክለው ከታች ያለው ምእመን ድርሻውን ወስዶ አንድ ሆኖ ራሱን መጠበቅና መከላከል አለበት። ሲገድሉን ጽድቅ ከሆነላቸው አትግደሉን ስንል መልሰን የምንገደል ከሆነ ራሳችንን መከላከል ግዴታ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚመሩት በበላይነት ያሉ አባቶቻችን አሉ። እነሱ ከተኙ እነሱ ዝም ካሉ የኛ ድርሻ እስከምን ድረስ ነው ከሆነ እሱ ጥሩ እስከምን ድረስ ነው የሚባለው ጥያቄ ጥሩ ነው። ቅድም የተናገርኩት ነው። የነቃውን ይዘን እንሄዳለን፣ ያልነቃውን እንተዋለን። ለምሳሌ ሰው እኮ ራሱን ያሟል አይደል? ሰው ራሱ ተቆርጦ መኖር አይችልም። የአእምሮ ህመም ቢያጋጥመው ሐዋሳቱ ራሱን ተከባክበው ማዳን ግዴታቸው ነው። የመጀመሪያ ግን ቢያንስ የማይድን ከሆነ ያንን አካል እስከምንቆርጠው ድረስ ራሱ እየተንከባከብን እናኖረዋለን። ስለዚህ ዋናው ሐሳቤ ምንድነው ለማለት የፈለኩት አንድ እንዳንሆን የሚከለክሉን ሰዎች ካሉ ከአንድነታችን በስተጀርባ ያሉትን ሰዎች ትተን አንድ ወደ መሆን መሄድ አለብን። ይሄ ግዴታ ነው። ግዴታ የሚሆነው እንዴት ነው? አንደኛ ክርስቲያን በክርስትና በራሱ የክርስቶስ መሆን አንድ አካል ላይ መኖር ነው። አንድ አካል ላይ መኖር ከሆነ ደግሞ አንድ አካል ላይ እየኖሩ የአንዱ አካል ህመም የማይሰማው አካል የለም። እንደዚያ ከሆነ ወይ እዚህ ውስጥ ያሉት ነርቮች ተበላሽተዋል፣ ሴሎቹ ወይ ሞተዋል፣ በድነዋል ማለት ነው። የእግር ህመም የማይሰማው ህሊና የለም፣ አካል የለም። እግር ሲታመም የሚሰማው የት ነው? እዚህ ጋር ነው። ተመታሃል፣ እግር ታሟል፣ ወይ እንቅፋት አግኝቶታል፣ ወይ እሳት በላህ ብሎ የሚነግረው ህሊና ነው። ያ ህሊና መስራት ካልቻለ ሐዋሳት በራሳቸው መንገድ ሄደው ህሊናቸውን ማዳን አለባቸው። ስለዚህ በአጭር ቃል እያልኩ ያለሁት እኔ ምንድነው ሐሳቡን ስጠቀልለው ይሄን ሐሳብ ምእመናኑ በየትኛው ሐሳብ ይሁን አንድነትን የሚከለክላቸውን ሰው ትተው አንድ መሆን ግዴታቸው ነው። ስለዚህ አንድ መሆን ግዴታቸው ነው።